ለባህሪያው የመረጠውን ነገር ያስቡና ያን ፈተና ያመጣው አላህ Subhanahu Wa Ta'ala ጥበበኛ ስለሆነ የሱ ምርጫ ነው ኸይሩ ብለው ይወዱታል ያንን ነገር የመጣውን መከራ እኮ ነው ለሰው ሲታይ መከራ ነው እነሱ ግን ይወዱታል ሕክማውን አናቀውም አንድ ዳዒያ ምን ሲል ሰማሁ አንድ መሐደራ ላይ ሰውየው ሙሉ ሸለል ይሄ ሙሉ ፓራላይዝድ ነው ከተቀመጠበት ለመነሳት የሰዎች እገዛ የሚያስፈልገው የቤተሰቦቹ እርዳታ የሚያስፈልገው ሰው ነው መንቀሳቀስ አይችልም ሙሉ ሰውነቱ ሺባ ነው ይህ ሰው አንዴ ቤተሰቦቹ በሌሉበት ክፍል ውስጥ ብቻውን ባለበት ጊንጥ ትመጣለች ጊንጧ በሰውነቱ ላይ ትሄዳለች ቤተሰቦቹን ይጣራል አረኑ ድረሱልኝ ይላል አልሰሙትም ሌላ ክፍል ላይ ነው ያሉት ጊንጧ ወጣች ወደ ላይ ወጣችና አናቱ ላይ ደረሰች አናቱ ላይ ስትደርስ ጮሃውንም ግን ማንም ሊረዳው አልቻለም አልሰሙትም ምናልባትም ሽባ ከሆነ እንግዲህ ለመጮህ እንኳን ሊቸገር ይችላል አይደለም እንዴ በጣም ችግር ላይ ነው ያለው ከዛም ልክ አናቱ ላይ አንዴ ነደፈችው ስትነድፈው ሰውነቱ በሙሉ ንዝረት ነዘረው ተንቀሳቀሰ ሰውነቱ ሱብሃንአላህ ልክ ሲጮህ ሰዎች ቤተሰቦቹ ሲደርሱ ሰውየው ቆሟል أليس هذا حكمة الله عز وجل مصيبة ነው አይደለም መነደፉ በዛ መነደፉ ግን የሱ ህይወት ነበር የሱ አካል ህይወት ይዘራ ነበር በእኛ ሙሲባ ውስጥ አላህ Subhanahu Wa Ta'ala የሚሰራውን ህክማ እሱ ብቻ ነው የሚያውቀው